አንድ ጊዜ አንድ ዘፋኝ ምን አለ መሰላችሁ? ከፍቷል ዘመኑ ሰው አትመኑ የሚል ነፍሱን ይማረው። አሁን አርፏል ይመስለኛል። ድሮ ኢትዮጵያ ያለው ያው በትራንስፖርት ስንሄድ ሰማው ነበር እና ስሙን አላስታውስም። ምጣድሽም ዜሮ አንቺም ዜሮ ዜሮ ምናምን የሚል የነበረ ሰው ነው እና የጅማ ተወላጅ ይመስለኛል። እባካችሁን ስለ ቅዱስ እግዚአብሔር፣ እባካችሁን ስለ አጋዕዝተ ዓለም ቅድስት ሥላሴ፣ እባካችሁን ስለ መድኃኔ ዓለም ክርስቶስ በቀራንዮ ስለተሰቀለው በሰው ሕይወት ውስጥ የገባችሁ ስርማሾች፣ ቅጠል በጣሶች፣ ደጋሚዎች፣ አስደጋሚዎች፣ መተተኞች፣ አስመታቾች እባካችሁን ከሰው ሕይወት ውጡ፣ የራሳችሁን ሕይወት ምሩ። ስለ ድንግል ማርያም እባካችሁን መተተኛ ጠንቋዮች፣ እባካችሁን ሐሰተኛ አጥማቂዎች፣ እባካችሁን ምንድነው ቅራቅንቦ ነጋዴዎች፣ እባካችሁን ስለ ቅዱስ እግዚአብሔር ከሰው ሕይወት ውጡ። በሰው ሕይወት ውስጥ ገብታችሁ ምንም የምትጠቀሙት ነገር የለም። የዘላለም ቤታችሁ ሲኦል ነውና የተዘጋጀችልንን መንግስተ ሰማያትን በድንግል ማርያም ምልጃ እንድንወርስ እንጂ የሰውን እድል አስረን በሰው ላይ ተብትበን አስተብትበን የሰውን ነፍስ አጥፍተን ለሰው መርዝ በጥብጠን አዘጋጅተን የምናገኘው የምንጠቀመው ነገር አንዳንድ ቅዠታሞች ደግሞ ህልም እንፈታለን እባካችሁን ስለ ድንግል ማርያም እንዶ ስለምታምኑት አምላክ በምታምኑት ታቦት ከሰው ሕይወት ውስጥ ውጡ። የሰውን ሕይወት የምታበላሹ፣ የሰውን ትዳር የምትበጠብጡ፣ በሰው ትዳር መሃል የምትገቡ፣ ወሬ የምታመላልሱ፣ እህትን ከእህት ወንድምን ከወንድም እናትና አባትን እናትና ልጅና አባትን መሃል ገብታችሁ ወሬ እያመላለሳችሁ ነገር የምትቋጥሩ በተለይ አንዳንድ ደግሞ አላችሁ ልጆቻችሁ ጭምር በሰው ሕይወት ላይ የምትዘምቱ ከኋላችን እንጂ ከፊት አትቅደመን የምትሉ ሰዎች እባካችሁን ስለ ኃያሉ ስለ ቅዱስ እግዚአብሔር በቀራንዮ ስለተሰቀለው ከሰው ሕይወት ውጡ፣ ንስሐ ግቡ። ለቅዱስ ሥጋውና ለክቡር ደሙ ያብቃችሁ መድኃኔ ዓለም ክርስቶስ። በሰው ሕይወት ውስጥ ገብታችሁ የሰውን ሕይወት የምታምሱ፣ የሰውን ሕይወት የምታማስሉ፣ የሰውን ሕይወት የምታቦኩ እባካችሁን ስለ ድንግል ማርያም፣ እባካችሁን በቀራንዮ ስለተሰቀለው፣ እባካችሁን ዛሬ በአርበኛው ቀን ወደ ሰማይ ስላረገው ስለ ቸሩ መድኃኔ ዓለም ክርስቶስ ከሰው ሕይወት ውጡ። የሰውን ንብረት የምትቀሙ፣ የሰውን ሀብት የምትቀሙ ሌቦች፣ ዘራፊዎች፣ ወንበዴዎች፣ ነፍሰ ገዳዮች፣ መተተኞች እባካችሁ፣ ወረኞች፣ ወሬ አመላላሾች፣ ሐሜተኞች፣ የሰውን ሥጋ በልታችሁ ቆርጣችሁ የምትበሉ ወዳጅ ዘመድ ጎረቤት የምታባሉ እንቅፋት በሰው ልጅ ሕይወት ላይ እንቅፋት የምትሆኑ እንቅፋት ሁል ጊዜ የምታዘጋጁ እሾክና አሜከላ የምትዘሩ እባካችሁ ከሰው ሕይወት ውጡ። ኃያሉ ቅዱስ እግዚአብሔርን እመኑ። መድኃኔ ዓለም ክርስቶስን እመኑ። ሰማይና ምድርን የዘረጋውን ሰማይን ያለ ካዝማ ሰማይን ያለ ባላ ምድርን ያለ ካዝማ ያጸናውን ቅዱስ እግዚአብሔርን ይቅርታ ጠይቁ። ከሰው ልጆች ሕይወት ውጡ። እግዚአብሔርም የሚወደው ሰውም የሚወደው ይሄንን ነውና እባካችሁን ወደ ልባችሁ ግቡ። በውጭ ሀገር ያሉትን ገንዘብ የምትቀሙ፣ የምትበሉ፣ የምታጭበረብሩ እባካችሁን ከሰው ልጆች ሕይወት ውስጥ ውጡ። የራሳችሁን ሕይወት ኑሩ። ሕይወት የሰጣችሁን ቅዱስ እግዚአብሔርን ፍሩ። ሕይወት የሰጣችሁን መድኃኔ ዓለምን ፍሩ። ሕይወት የሰጣችሁን አጋዕዝተ ዓለም ቅድስት ሥላሴን ፍሩ። ለንስሐ ሞት ያብቃችሁ።
በሰው የተበተባችሁ ያስተበተባችሁ ጠዋትና ማታ ሰው ለመግደል የምታደቡ ለሰው ልጅ መርዝ በጥብጣችሁ የምታዘጋጁ የሰውን ንብረት ለመቀማት የምትሮጡ የቀማችሁም ለመቀማትም እቅድ ያላችሁ እባካችሁ ከሰው ልጆች ሕይወት ውጡ። ሰው በሰላም ይኖርበት፣ ወጥቶ ሰላም እንዲገባ፣ ነግዶ እንዲያተርፍ፣ ተምሮ እውቀት እንዲሸምት እባካችሁ ከሰው ልጆች ሕይወት ውጡ። በሰው መንገድ ላይ እንቅፋት አትሁኑ። በሰው መንገድ ላይ እሾክና አሜከላ አታኑሩ። በቆፈራችሁት ጉድጓድ አንድ ቀን መግባታችሁ አይቀርምና ከሰው አፍ ወሬ ለቅማችሁ ሄዳችሁ ከሌላ ሰው ጋር ሰውን የምታጣሉ የምታባሉ ወሬ አመላላሾች ኃያሉ ቅዱስ እግዚአብሔር ልብ ይስጣችሁ። መድኃኔዓለም ክርስቶስ ወደ ልባችሁ ይመልሳችሁ። የይቅርታ ልብ ይስጣችሁ። የይቅርታ ልብ ይስጣችሁ። በሰራችሁት ስራ እንድትጸጸቱ ያደርጋችሁ ቅዱስ እግዚአብሔር። በዛሬው ዕለት ወደ ሰማይ ያረገው የድንግል ማርያም ልጅ እግዚእነ ኢየሱስ ክርስቶስ ልቦናችሁን ያብራላችሁ። የሁላችንንም ልቦና ያብራልን። ሀገራችን ኢትዮጵያን ጽኑ ሰላም ያደርግልን። መድኃኔዓለም ክርስቶስ ቅድስት ቤተ ክርስቲያናችን ይጠብቅልን። ገዳዮችን ልብ ይስጥልን። ለንስሐ ሞት ያብቃችሁ። ለንስሐ ሞት ያብቃን። አሜን።